በቅኔ ውስጥ ሊቃውንቱ ሐሳባቸውን ይገልጣሉ ወንዝ ተሻጋሪ ነው ዘመን ተሻጋሪ ነው መተቸት ያለበትን ይተቻል ማመስገን ያለበትን ያመሰግናል ብዙ ሰዎች ስለ ቅኔ ሲያስቡ ቅኔ ሃይማኖታዊ ወይም ደግሞ መጽሐፍ ቅዱሳዊ ብቻ የሚመስላቸው ብዙ ሰዎች አሉ አይደለም ቅኔ ፍልስፍና ነው ግን ከሌሎቹ ፍልስፍናዎች የሚለየው ምንድነው በሃይማኖት አጥር ውስጥ ያለ ነው እንደፈለገ ትዚያሉኑ ላይ ያወራል ፍልስፍና እንደምታውቁት መነሻ ነው እንጂ መድረሻ የለውም ብለዋል ባለቤቶቹ እኔ አይደለም ብዙን ጊዜ ፈላስፎች ጥቂት መሆናቸው ነው እንጂ ዓለም ይበጠበጥ ነበር ጥቂት መሆናቸው በጀነ ፈላስፋ ጥቂት ነው መሆን ያለበት ሲበዛ መጥፎ ነው አልፎ ጣል እንደጨው ነው አልፎ ጣል ምክንያቱም በብዙ ጤነኛ መካከል ስለሚደበቁ አይታወቁም ማለት ነው አሳካሚ ሞልቷል ማለት ነው እና በዓለም ላይ ሁለት አይነት ሰው ነው ያለው ታውቃላችሁ እኔ ሁለት አይነት ሰዎች ያስጠሉኛል ምንም አልገባኝም የሚሉና ሁሉም ገብቶኛል የሚሉ ሁለቱም ልክ አይደለም ምንም አልገባኝም ካለ ልግመኛ ነው ሁሉም ገብተኛል ካለ ደግሞ ጉረኛ ነው ሁለቱም ልክ አይደለም እና በቅኔ ቤት ይሄ እና አንድ ቅኔ ልንገራችሁና በዛ ቅኔ ላይ አንድ የሆነ ማብራሪያ ሰጣችኋለሁ ስለ ሁለተኛው ዓለም ጦርነት ሁላችሁም መረጃ አላችሁ የኛ ዘመን የመረጃ እጥረት የለም እንደምታውቁት የምግብ እጥረት ነው ያለው እና መረጃው ግን በጣም ትልቁ ችግር ምንድነው መረጃው እኛን የሚመጥን መረጃ አይደለም የሚሰጠን ፈረንጆቹ በራሳቸው ልክ ቀደው የሰፉትን መረጃ ስለሚሰጡን እኛ ላይ ሲመጣ ወይ ይሰፋል ወይ ይጠባል በጣም ብዙ ብልሽት ነው የሚፈጥረውና በሁለተኛው ዓለም ጦርነት ጣሊያን ኢትዮጵያን ወሯል ታውቃላችሁ ሁለት ጎራ የተከፈለ ነው እንደምታውቁት እንግሊዝ ፈረንሳይ አሜሪካና ሶቪየት ህብረት በተለያየ ምክንያት አይግባቡም ግን የሆነ ችግር አግባብቷቸው በአንድ መስመር ተሰልፈዋል እነ ጣሊያን እነ ጃፓን እነ ጀርመን ሌሎችም ደግሞ ንዑሳን ሀገሮች ደግሞ እንደዙ ተከታዮች አሉ በአንድ መስመር ተሰልፈዋል ኢትዮጵያ ጣሊያንን ወረረች እንግሊዝ እኛን ረድቶናል የረዳን ስለሚወደን አይደለም ጣሊያንን ለማስወጣትና ለመተካት ነው እና ባለቅኔው ይሄንን ነው የተቀኘበት መጀመሪያ ሐሳቡን ልንገራችሁ ብዬ ነው መጽሐፍ ቅዱስ ላይ ሰይጣን አያወጣውም የሚላል ታውቃላችሁ ሰምታችኋል ሰይጣን ያስወጣዋል አያስወጣውም ወይም የወጣው በትክክል ሰይጣን አይደለም ማለት ነው እንጂ ሰይጣን ከሆነ በትክክል ሰይጣን ያስወጣ እና አሁን ባለቅኔው ምን አለ ተወለጠ ሂዘተ ጽፈ በልሳነ ርህቅት ዮናኒ ብሂለ እይትካል ለሰይጣን አውጾተ ሰይጣን ተቃራኒ መገብታ አቲ እንግልጣር ለፈነውሙ ማኒ እስመ ክሉ አውጾቶ ለሰይጣን መስሎኒ ምን ማለት ነው ባጭሩ ሰሙን ነግሬያቸዋለሁ እንግሊዝና ጣሊያን አይዋደዱም ያልተዋደዱት ግን እንግሊዝኛ ለመርዳት ስለፈለገ አይደለም እንግሊዝ ጣሊያንን አስወጥቶ እኛ በእኛ ላይ ለማደር ነው እንግዲህ መደበኛውን ሰይጣን አውጥቶ ሌላ ምክትል ሰይጣን ማስተናገር ነው እና ሊቁ ምንድነው የሚለው እንግሊዝ ጣሊያን ያስወጣው እንዴት አድርጎ ወነ ሰይጣን ሊያስወጣው አይችልም ብሎ ነበር ወንጌል አሁን ግን ተገለበጠ ሰይጣን እንዴት ሊያስወጣው ቻለ ነው እንግዲህ ጥሩ ቀን አይደለ ይጨበጨባል ሌላው ደግሞ ይትረከብ ምክር እንድህረ መከራ ይላል ከመከራ በኋላ ምክር ይገኛል ነው አንዳንድ ጊዜ ብዙ ችግሮቹ ከደረሱ በኋላ ለምሳሌ ሰው ጫማ የሰራው እግር ስላለ ነው እግር ባይኖር ጫማ ይሰራል ሞባይል የተሰራው ጆሮ ስላለ ነው በጣም አበባ የተሰራው አይን ስላለ ነው በሆነ አጋጣሚ ዓለም በጠቅላላ አይነ ስውር ቢሆን የአበባ እርሻ ባንድ ቀን ይዘጋል ምክንያቱም አበባ ላይ የአይን ምግብ ነው ምንም ለምሳሌ አፍንጫ ከስራ ውጭ ቢሆን የሽቶፋ የፈረንሳይ የሱዳን ባሽቶ የለም ምክንያቱም ችግሩ ከተገኘ በኋላ ነው መፍትሄ የሚገኘው ማለት ነው አንዳንድ ጊዜ ከዚህ ካገቡ በኋላ ጥናት የሚጀምሩ ሰዎች አሉ ከምርጫ በኋላ የሚቀሰቅሱ ማለት ናቸው እና አሁን ይሄ እኔ መጨመሪያ ነው የቅኔ ማለት እና ይትረከብ ምክር እንድህረ መከራ አምጣነ ይትረከብ ምክር እንድህረ መከራ ወይስማ ዘንተ ዘይቤ እዝና አምሳል
ወደ በጣም አሁን በቀኔ ቤት ቢሆን እንዴት አድርጌ ያመሰጥረው ነበር። በጣም እንትን በጣም ማድቀቅ ስላለብኝ ነው፣ ራቁቱ ማቅረብ ስላለብኝ ነው ለእናንተ። ምንድነው የተረከበ ምክር ምድረ መከራ ማለት ከመከራ በኋላ ምክር ይገኛል ማለት ነው። ከወደቁ በኋላ የት ልጠገን ማለት አይደል፣ ከታመሙ የት ልታከም እንደሚባለው ማለት ነው። እና በመጽሐፍ ቅዱስ ላይ ሳኦልን እግዚአብሔር አንግሶት ነበረ። ከማንገሱ በፊት እግዚአብሔር ያንን ነገር ካነገሰው በኋላ ግን ወይኔ ምነው ሳኦልን ባላነገስኩት ብሏል እግዚአብሔር አለ ባለቀኝ። ዓለም በጸጸት የተሞላ ነው። ሁሉ ጊዜ እንዲህ አይነት መሰናክሎች ይገጥማሉን። አሁን በጣም ሰፊ ምስጢር ነው ያለው። ሌላ ደግሞ ስለ አመጽ አልገዛም ብሎ የሚያምጽ ይቀሰቅሳል። አመጽ ማለት አልገዛም ባለቀኝው ምንድነው የሚለው? ለሰው መሪ እንጂ ገዢ ሊኖረው አይገባም ነው የሚለው። እንስሳት ገዢ እንጂ መሪ እንጂ ገዢ የላቸውም። ለሰው ግን ገዢ አለ እንደምታውቁት በዓለም ላይ ሳይፈለጉ እየተሾሙ ሳይፈለጉ ፖለቲካ መስሏቸው። እኔ ፖለቲካ አይደለም የዓለምን ጠባይ ነው እየነገርኳቸው ያለው። እና ባለቅኔው ምን አለ? ቦኑ ተአምር ከመይት ቀን ነው ለበረድ በረድ ወመብረቅ ለመብረቅ ለምን ትውቱ ተሰይጦት ከበወርቅ ብሲ ሩቅ ብሲ ለብሲ ሩቅ ዓለም ህይወቱ ዘሐልቅ ወሰማይ አጥሙ ይተከደን ደመና መቃብር ሙቅ በእዮር እንዛሃሎ አምላከ እዮር ምጡቅ ዘይፈትህ ለሃጠ ወይፈትህ በጻድቅ እስመ አምጣነ ጽጌ ዓለም ሰርጸ መደለዋን አይጹቅ ጽባህ ተሰርጽ ወሰርከ ተወድቅ። አሁን የምንድነው የሚለው? የተገፋውን ሰው ነው የሚመክረው። ሰው አንተ ሰው በገንዘብ ለሰው የምትገዛው በረዶውን በረዶ ሲገዛው አይተታቃለህ ወይ? መብረቁን መብረቅ ሲገዛው አይተታቃለህ ወይ? ለምንድነው ሰውን ሰው የሚገዛው? ማመጽ አለብን ማለት ነው። እንግዲህ የትኛውን ነው? እንደ ደቡብ አፍሪካ አይነቱ ማለት ነው። እንደ ኔልሰን ማንዴላ የቀኝ ግዛት አፓርታይድ አላል ነበር የዛን ጊዜ ማለት ነው። እና አሁን ባለቅኔው ይሄን የተናገረው በዚህ ውስጥ ሊያስተላልፍ የፈለገው መልእክት ምንድነው? ትክክለኛ ፈራጅ እግዚአብሔር ነው አለ። እግዚአብሔር ሲፈርድ መረጃ ሰብስቦ አይደል። አሁን የሰዎች ፍርድ በመረጃ የታገዘ ስለሆነ ብዙ ጊዜ ያለ ጥፋታቸው የታስ በ10 ዓመታቸው ጥፋተኛ አይደለም ተብሎ ሲፈቱ እናውቃለን። በሬዲዮ ሰምቻለሁ። እግዚአብሔር ግን ከ10 ዓመት በኋላ በስተት ነው የፈረኩ ባያለው ሰው አልነበረም፣ የለም። የሚገርመው አይኖርም። ሌላው ደግሞ ምን አለ? ስም እንደምታውቁት በሀገራችን ብዙ የተበላሹ ስሞች አሉ፣ ያለ ቦታቸው የተለጠፉ። ንጉሱ ተብሎ ዙፋን ላይ መቀመጥ ሲገባው የቤተ መንግስት ዘበኛ የሆነ ማለት ነው። እና ባለቅኔው ምን ይላል? ቦህሱ ስመ ተጸወር በውሸት የሚወጡ ስሞች አሉ። እስመቦ በባይ የውሃናት ታውቃለች? የውሃናት የት ነው ያለችው? ምን ታላለች? ስሙን ታላለች። አሁን እሷ በትክክል የውሃናት ነው መባል ያለባት። የውሃ ልጅ ምንድነው መባል ያለባት? ንገሩኝ። የውሃ ልጅ ነበረ። አሁን እሷ ይሄ ተገልብጧል። የውሃ ልጅ መባል ሲገባት ውሃ ካለ የውሃናት ትኖራለች። የውሃናት ስላለ ግን ውሃ ሊኖር አይችልም። አሁን ተገልብጧል አለ ባለቅኔው። ይሄ ትክክል አይደለም። በዓለም ላይ እኔ አሁን ይሄ የሃይማኖት አውደ ምሕረት ስላልሆነው እንጂ ስለመቤታችን ነው ቅኔ የተቀኘው። በትክክል ቦታው ላይ የተገጠመ ስም ንባቡ ከምስጢሩ ከትርጓሜው ከግብሩ ጋር የተሰናኘ የተቆራኘ የተስማማ የድንግል ማርያም ስም ለማለት ፈልጎ ነው ባለቅኔው። አሁን ግን ስብከት ስላልሆነ እንተዋለን እና አሁን ምንድነው ያለ ቦታው ስም ይወጣ። አሁን እኛ ሀገር ብዙ ስሞች አሉ። እውነቱን ለመናገር የድሮ ስሞች ችግርን ይገልጡ ነበር። ችግርን ይገልጡ ነው። መቼ እንደወጣ ለምሳሌ ምናሴ መርሴ ያዘው ማስረሻ ማለት ነው በአማርኛ። ያዕቆብ ዮሴፍ ምናሴን ያወጥ ለልጁ ስም ያወጣ ግብጽ ወርዶ ቤተሰቦቹ ወንድሞቹ ጠልተውት ስንት መከራ ደርሶበት ከወለደው በኋላ ማስረሻ የችግር ማስረሻ ማለት ነው። አሁን ዛሬ መቼ እንደተወለደ ለምን እንደተወለደ እንኳን የታወቀ ነው። በጣም ብዙ ችግሮች አሉ። ስሙ አብሮ አልሄደም ማለት ነውና ባለቅኔ ይሄን ይተቻል። ሌላው በቅኔ ቤት እንደው ሳልናገረው የማልፈው ባለቅኔዎች ይመርጣሉ። መጀመሪያ ንባብ ይመረጣል፣ ቀጥሎ ትርጓሜ ይመረጣል፣ ቀጥሎ መሰምና ወርቅ ይመረጣል፣ ቀጥሎ ቤት ይመረጣል፣ ቀጥሎ ምስጢር። አሁን ቤት ለምሳሌ በቅኔ ትቤት አሁን የጀማሪ ቅኔ ነው። እኔ የበሰለ ባለቅኔ ትትት የብርድ ነው፣ አይቀኝም፣ ነውር ነው። ክቤት ሙቤት እነዚህ ሁሉ እግሮሙ አይኖሙ ልብሶም ብዙ ስለሞላ ማለት ነው። የሞላ ነገር እንደምታውቁት አይከበርም። ወርቅ የሚከበረው ከድንጋይ ስለሚበልጥ ሳይሆን ትንሽ ስለሆነ ነው።
እንጂ ወርቅ ድንጋይ ነው ምንም ትርጉም የለውም ግን ድንጋይ የዋህ ነው በየቦታው ስለተገኘ ማንንም ቦታ አይሰጠውም እና መምረጥ አለ አንዳንድ ጊዜ ቅኔ ስነ ጽሁፍ ኪነጥብ የህዝብ አይደል አንዳንድ ጊዜ ህዝብ ወዶታል ሲባል ህዝብ ወዶታል የሚባለው ለጤፍና ለስንዴ ነው ለግጥም አይባልም በጣም ነውር ነው ህዝቡ ሊገባውም ላይገባውም ይችላል እኔ አንድ ትልቅ ባለቀኔ ድሮ ይባላል ጎንደር ተቀኝተው ሲወጡ አንድ ነው ቢጤ ዝም ብሎ ከጠራሜዳ ማርነቅ የሚወዱ ሰዎች አሉ ለምን እንዳደነቋችሁ መጠየቅ አለባችሁ እና ሰውዬው የኔታ እንደው ዛሬ ጥሩ ቀን የተቀኙ አላችሁ ሙቻለው እንጂ ምኑን ተቀኙት አንተ ከሰማው እና እንደዚህ አይነት ገብቷቸዋል አሁን ደራሲዎቻችን አዳምጠኝ በዚህ ኮሜዲ ያለው እንደ ነገር እንደነ ተጨማሪ እንጀራ ተገኘ ማለት ነው ሳይታስ እና ምንድነው ለማለት የፈለኩት ገጣሚዎቻችን መምረጥ አለባቸው ማን ያደነቀኝ እንደው አላፊ አግዳሚ ሁሉ ሲያደንቅ ምን ገብቶ ነው ማለት አለባቸው ህዝቡ ይደግፋል የሚባለው ለሃይማኖትና ለፖለቲካ ነው ለቅኔ አይሆንም በጣም ነውር ነው እኔ እውነቴን ነው የምላችሁ እና አሁን እኛ ሀገር በአጋጣሚ ብዙ ነው በአጋጣሚ የሚኖረው ይበዛል ያው አንድ አይነት ነው ብዙ ልዩነት የለውም እና ገጣሚዎቻችን ሊያጣሩ ይገባል ማለት ነው ሰሚ ሊመርጡ ይገባል ካልመረጡ አደጋው ከባድ ነው እየቀለሉ መምጣት ይገባል የሳይንስና ቴክኖሎጂ ኑሯችንን ማቀለለ እኛንም አቀለለን ኑሯችንን አቀለለና መረጃው ሳይንስና አሁን ብዙዎቹ ግጥሞች እንደ መጥፎ ሴት ወጥ አድረው ጅጅ የሚሏሉ ይገርም አድረው የማይገኙ ወዳው የሚጠፉ ዘፈኖቹ ሰምታችሁ የዘፈን አልወድም እኔ እምነት የሚከለክለኛል በሬዲዮ እንሰማል አንድ ሰሞን ምድሩን በቃ ሰማይና ምድር ተደበላልቆ በማግስቱ እንደ ጥቅም ታበይ የት እንደሚገቡ አይታወቅም ስለማይታሰስ ሳይቦኩ እየተጋገሩ ነው ምንም ሌላ መስጠት የለው እና ባለቅኔዎቻችሁ ሳታቦኩ አትጋግሩ ስትጋግሩ ማታሳርሩ እና ይሄ ፕሮግራም ጥሩ ነው በእውነት ህዝቡ ጆሮ ተከፍቷል ማለት ነው አያችሁ በጣም ቀላል አይደል አሁን ስንት ሰው ጠጅ ቤት ሞልቷል በአሁኑ ሰዓት ስንት ሰው ድራፍት ቤት ሞልቷል እናንተ ግን ጥማታቸው የኪነ ጥበብ ስለሆነ በጆሮ የሚገባ በነገራችን ላይ ማየት የተሳነው አይደለም አይነ ስውር ነኝ አይነ ስውር ማየት የተሳነው አይባልም አይነ ስውር ማለት የበረንዳውን አጥፍቶ የሳሎን ያበራ ማለት ነው እንጂ ይሄ እንትን አይደለም አንዳንድ ጊዜ አይነ ስውራ ነው እኛም የበታችነት እየተሰማን ነው መሰለኝ አይነ ስውራ አይን ነው አይኑ ወደ ውስጥ የገባ ማለት ነው አምፖል የተቃጠለበት እንጂ መብራት ሄደበት ማለት አይደለም እና ጨርሻለሁ እግዚአብሔር ይስጥልኝ